ጠጉር አንጨብርረው አራዊት መስለው ወላጆች ተስፋ ቆርጠው ይመክሯቸው አይሰሙም። በመንገድ ሲከድ የእህቱን ቦርሳ የሚቀማ በአስፋልቱ ጫካስ መቼም ይሁን በአስፋልቱ እንዴ! እና ትውልዱ ይህን እየተማራችሁ ለምን ነው የማትለወጡ? ልጆች ወንዶች፣ ሴቶችማ አይቀሙም። እንግዲህ ከባሰ እነሱ የሚቀጥሉ ይሆናል። አይቀርም እኮ አይቀርም እኮ። ለምንድን ነው ማንለወጥ ነው? ይኸው ናቡከደነፆር ተለወጠ እኮ። ያ ሁሉ ጠባይ ረገፈለት፣ ያ ሁሉ ጭካኔ፣ ያ ሁሉ የሰው ሞራል ያበላሸበት ጣዖት በቃ ተለወጠ። ዛሬ ይሄ ነው የሚያስፈልገው። ዛሬ እንደ ቀለም ወርቅ ያለ ሰባኪ፣ ይህ ዝም ብሎ የቲክቶክ ቀለብ አይደለም። ትውልዱን ከዚህ ጣዖት የሚለይ ዛሬ በእውነት ፈረንጅ ቲክቶኩን ለበጎ ነገር ነው፣ ለስድብ ያልተደረገ ማድረግ የሌለ ነገር አመጡ። የሌለውን እኮ ነው የዛሬ 5 ዓመት የነበረውን አመታ ያሳያቸው አለ ይሆን ስትሉ የሌለ እና ወበዝ ተለወጡ። እስካልተለወጥን ድረስ በዓሉ ምን ያደርጋል? ምንም። ወይ ብንለወጥ ነው 3 ደቂቅ 3 ወጣት ንጉሱን ሲለውጡ እኛ ራሳችን መች ተለወጥን? ይህን ያህል ማየት እየትም ይህን ያህል ህዝብ ተሰብስቦ ይህን ያህል ስብከት እየተሰበከ እንዴት ሰላም እናጣለን እኮ? እንዴት ሰላም ጠፋ? ቆይ እንዴት በመንገድ መሄድ ይቻላል? እንዴት ወንድሙን ገደለ? አሁን የኢትዮጵያ ባህል ነው በእውነቱ። እና በዓሉ መለወጥ ከሌለው የበዓሉ እዚህ እልል በሉ ማለቱ ምኑ ነው እልል የሚባለው? ምን ተገኝቶ ነው? ቆይ ሰው ቢሞት እዞ የማይቀበርበት አለ እንዴ? አባት ክፍለ ሀገር ቢሞት ልጅ ይዞ አይቀብርም። በየት ይሄድ? ይህ በእግሩ አይሄድም፣ አይችልም። ምስጢር አይደል? እናንተ ፖለቲካ ነው የምታደርጉት። ምኑ ምስጢር ይሆናል? እናት በድመት አትቀብርም። መደብ ወንድሜ ቢዳር ሄደህ ሰርግ አታከብርም። ምን መጥቶ ነው እንዲህ የሆነው ነው ጥያቄ። አዎ ጥያቄው ይሄ ነው። ይሄ ምን ብንሆን ነው? ምን ብንረገም ነው? በእውነቱ እየሰማችሁ ናችሁ። ደግሞንም በዓል እያከበርን እኮ ነው። ተምረን ስንሄድ አሁን እንደ ናቡከደነፆር ያ ሁሉ እርግፍ አድርገን ምን አለ ልባችንም ብንሰጥ እርግጥ በአንድ በኩል